በጣም የሚያምር ገለጻ ነው። ወደ ላይና ወደ ታች የሚሄድ መኪና አለ። መሀሉ አደባባዩ ነው እንደዚህ ያማረው። እንዴት የሚያምር ቦታ እንደሆነ እኔ የማውቀው። ወደ ታች ወደ ሰሚት የሚወስድ ነው። ወደ ሰሚት ኮንዶሚኒየም። ወደ ላይ ደግሞ በስተግራ በኩል ስታጠፉ ወደ የት መሰላችሁ? ወደ መገናኛ ነው የሚወስደው። ወደ ግራ እዚህ ጋር ባስ መቆሚያ ቦታ ነው። ወደ መገናኛ ነው የሚወስደው። ወስተቀኝ ደግሞ እዛ ጋር ድረስ ያሳያችኋለሁ። አሁን እቺኛ ግሪን ለማሳየት ፈልጌ ነው። እኔ ጥላው ነኝ። ሰው ሲቀረጽ ስለማይወድ ነው። እነዚህ አፓርታማ ቤቶች ናቸው። ሰሚት አፓርታማ ቤቶች ናቸው። ወደ ሰሚት መግቢያ ላይ ያሉት የተባበሩት ማለት ነው። እዚህ ጋር ደግሞ ሲያምር ህጻናት መጫወቻው ራሱ ሲያምር፣ ወደ መኪናው ከመሄድ በፊት እነዚህ ህጻናት መጫወቻውን እዚህ የተሰራውን አሳያችኋለሁ። እስማ ወላታዩ ህጻናት መጫወቻ ነው። ህጻናት የሚሸራተቱበት ባስኬትቦል አለ። ከውስጥ ደግሞ ባስኬትቦል አለ። አስፋልት ነው። በክፍያ ይሆን አይሆን አላውቅም። አዲስ አበባ በመኪና እንዴት ተጨናንቃለች። አሁን መጫወቻ ቦታ ይኸውት፣ ህጻናት መጫወቻ። ይሄ ደግሞ ባስኬትቦል እንዴት ያምራል መሰላችሁ! ይሄ ከውጭ የእግረኛ መንገድ ላይ ነው የሚቀርጸው። ባስኬትቦል መጫወቻ ነው። እየተከፈለ ይሁን በነፃ ይሁን አላውቅም። ይገባው እዚህ እየተከፈለ ነው የሚገባው እንዴ? ባስኬትቦል ነፃ ነው። እሺ እንዴት ያምራል መሰላችሁ! በስመ አብ እዚህ ላይ ደግሞ ካጠገቡ ምንድነው መናፈሻ ነገር እንትን ብለውት ግሪን ላይ አድርገውት ካፌ ምናምን ነገር አለ። ይሄ ደግሞ ሽንት ቤት ነው። ዋሽንት ሲመጣባችሁ ዋሽንት ሲመጣ ያው ተከፍሎ ዋሽንት ነው። የመንገደኞች ነው። ሰው መቅረጽ አይቻልም። ፈጽሞ የተከለከለ ነው። ይሄ የእግረኛ መንገድ ነው። ያ መኪና መንገድ ነው። በየመንገዱ ደግሞ እንደዚህ ወንበር ተሰርቷል ለመንገደኞች ማረፊያ። አሁን እነዚህ ተከራይተውት ነው እንደዚህ ምር አድርገው የሚሰሩት። በስመ አብ በጣም ወጥቶ ይዝናናል።
አሁን ይሄ ትልቁ አደባባይ ያልኳችሁ ነው። እኔ አሁን ባለሁበት በስተግራ በኩል አደባባይ ተሻገር በስተግራ ወደ መገናኛ ነው፣ ወደዛ ማለት ነው፣ ወደ መገናኛ ነው። አሁን ከታች የሚመጣው መኪና በስተቀኝ የሚሄደው ወደ ሀያት ነው። አደባባዩን ዙሮ የሚሄደው ደግሞ ወደ መገናኛ፣ ቀጥታ ደግሞ ወደ ካራ አቤ ምናምን የሚባል ቦታ አለ፣ ወደዛ ነው የሚሄደው። እዚህ ላይ ደግሞ ፎቶ አንሺዎች አሉ። እንደፈለጋችሁ መነሳት ትችላላችሁ። በክፍያ ነው። ፎቶ አንሺዎች አሉ። እዚህ ጋር ቁጭ ብላችሁ መነሳት ትችላላችሁ በክፍያ። ፎቶ አንሺዎች አሉ። እዚህ ጋር ማንኛውም ሰው እየገባ በነፃ መዝናናት ይችላል። ቁጭ ብሎ ጥላ ላይ የልቡን ማውራት ይችላል። ከፍቅረኛዎት ጋር ቢሉ ብቻዎትም ቢሉ የልባችሁን የምታወሩበት ቦታ ነው። እዚህ ጋር ደግሞ ቴሌቪዥናችን ያለ እዚህ ጋር ደቅ ብለን እናያለን። አሁን አደባባዩን በግልጽ ይታያል። አያችሁት? ወደ መገናኛ የሚወስደው አደባባይ ነው ይሄ። ይሄ የምትመለከቱት ፎቅ እንግዲህ ተመልከቱት በደንብ። ያ ወደ መገናኛ ነው። ያ ደግሞ ፊት ለፊት